ሰላም ጤና ይስጥልን ውድ የገዳ ዲጂታል ሚዲያ ተከታዮች፣ ዛሬ የምናቀርብላችሁ ዝግጅት ለየት ይላል። በኢትዮጵያ የሀገረ መንግስት ግንባታ የታሪክ ዳራ ምን ይላል? በእኩልነት ላይ የተመሰረተችውን የሀገር ለመፍጠር የተደረጉ ሙከራዎችስ ምን ይመስላሉ? የገጠሙትስ የታሪክ ፈተናዎችና ያመለጡት እድሎች በብሔራዊ መግባባት መነጽር ሲታይ ምን ይመስላል የሚለውን የታሪክ ዳሰሳን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ በትህትና እንጠይቃችኋለን። እንደምታውቁት አብዛኞቹ የሀገራችን የታሪክ ምሁራን የኢትዮጵያ ታሪክ ከክርስቶስ ልደት በፊት በ10ኛው ክፍለ ዘመን የንግስተ ሳባና የንጉስ ሰለሞን ግንኙነት በሚባል ጊዜ ይጀምራል የሚሉት ብዙ ናቸው። ይህ ለአንዳንዶቹ የምታመን ታሪክ ተደርጎ ቢወሰድም ለሌሎቹ ደግሞ ተረት እንደነበረ የምነገረው ክስተት የማሳያ ትርክቱ የእስራኤል አምላክ ቀቢዎች ገዢዎች ተብሎ በሺዎች ለሚቆጠሩ ዓመታት ንጉሳቸው ቅቡልነቱን ለማግኘት ይህንን ተግባር ስራ ላይ አውሏል። በትርክቱም ሀገሪቷን እስከ 1966 ህዝባዊ አብዮት ድረስ ያለ ብዙ ጭንቀት ገዝቷል። እንግዲህ የዛሬቱ ሰፊ የኢትዮጵያ አንድ ህብረ ብሔራዊ የንግስታት መንግስት መልቲ ኢትኒክ ኤምፓየር ስቴት የተፈጠረችው በሁለተኛና በ19ኛ ክፍለ ዘመን የዘመነ መሳፍንት ከሚባለው ዘመን በኋላም ስለሆነ ዛሬም በጣም ሰፊ ቀውስ ውስጥ የከተተን ታሪካዊ ድራማ ከዚህ ጊዜ እንደተጀመረ ይነገራል። እንግዲህ እንደምታውቁ የዘመነ መሳፍንትን ክስተት በመለወጥ የተጀመረውን የዛሬውን ሰሜናዊ ኢትዮጵያን አንድ የማድረግ በአንድ ቋንቋ፣ በአንድ ሃይማኖት፣ በአንድ ንግስታት ወይም ንጉስ የጀመሩትና ህልሙን ለማሳካት አላማን አንግቦ የተነሱት ከዚሁ ክፍለ ዘመን ጀምሮት ነው። የታሪክ ክስተት 3 ምኞት ውጤት እንደነበረው የታሪክ ምሁራኖች ይናገራሉ። አንደኛው ተበታትና የነበረችውን የዛሬውን ሰሜናዊ ኢትዮጵያ ህዝቦች ሰብስቦ አንድ ለማድረግና ከዚህ የተነሳ ምኞት ነው። ሁለተኛ ደግሞ የኦሮሞና የሶማሌን እንደዛውም ደግሞ የደቡብ ህዝቦችን ሰፊን ህዝብ ጨምሮ ሰፊውን ግዛት የማስገበር ምኞት ነበረ። ሶስተኛ ደግሞ ከአውሮፓ ጋር ህብረት በመፍጠር የነዚህን የሰፊን ህዝብ መሬት ይዞታል ቀምቶ እንደዛውን ደግሞ ሀብታቸውን ለማዘረፍ እንደነበረ ይህን አላማ አንግቦ ሲሰሩ እንደነበረ የታሪክ ምሁራኖች በጣም ይናገራሉ። እነዚህን አላማ አንግቦ ሲሰሩ አንደኛው ከእንግሊዝ ጋር አብሮት ወይም ከጠላት ጋር አብሮት ህዝቡን ሲያሰቃዩ እንግዲህ ብዙ ጻፎች እንደሚሉት የዘመነ መሳፍንትን ክስተት በመለወጥ የተጀመረውን የዛሬዋን ሰሜናዊ ኢትዮጵያ አንድ የማድረግ የነፍጠኛን ስርዓት አንግቦ ህዝቡን አንድ አድርጎ ንብረቱን እየዘረፉ እየገደሉ እያሳደዱ እያሰቃዩ ለማስተዳደር ታስቦ እንደተጀመረ በዙ ክፍለ ዘመን እንደነበረ ምሁራኖች ይናገራሉ። ይህ የታሪክ ክስተት የ3 ምኞት ውጤት እንደነበራቸው ይታወቃል። አንደኛውን ምኞት ተበታትና የነበረችውን የዛሬውን ሰሜናዊ ኢትዮጵያን ህዝቦች ሰብስቦ አንድ የማድረግና ሌሎቹን እነሱ እንደገብሩ የማድረግ ህልማቸው ነበረ። ሁለተኛ ደግሞ የኦሮሞን የሶማሌና የደቡብ ህዝቦችን ሰፊ የደቡብ ክፍል እንዳለ ጠቅልሎ ለማውሰድ እንደዛም ደግሞ ለማስገበር ከቻሉ ደግሞ እያስገበሩ እምብካሉ እያስገደሉ እየገደሉ እያሰደዱ እያሰቃዩ ለማስገበር ታስቦ ምኞታቸውም ለማሳካት እንደነበራቸው ይታወቃል። ሶስተኛ ደግሞ የሚገርመው ነገር የአውሮፓን አንዳንድ ሀገሮችን ድጋፍ እየጠየቁ ከጠላቱ ጋር እያበሩ የገዛቸውን ወንድም በመሰራቸው እየገደሉ ለማግዛት ህልማቸው እንደነበረ በዚህም ደግሞ ሳይሳካላቸው ቀርቶ ሲበሳጩ እንደነበረ ይታወቃል። እንግዲህ ምሁራኖች እንደሚሉት እነዚህን 3 ምኞቶችን ለማሳካት የመጀመሪያው የሆነውን ሙከራ የጀመሩት እንደምታውቁት አጼ ቴዎድሮስ ነበሩ ይባላል። ቴዎድሮስ ህልማቸውን ለማሳካት ጠንካራ ሰፊ ሰራዊት ማደራጀት ጀመሩ። ከዛም ደግሞ ህዝቡ ላይ ሰፊ ዘመቻ እየከፈቱ በዘመናዊ መሳሪያ የታገዙ ህዝቡን ጨፍጭፎ ህዝቡን እያስገደሉ እንደነበረ ይታወቃል። በዚህም ደግሞ አንዳንዴ የአውሮፓ ሀገሮችም ደግሞ ድጋፍ አናደርግም ሲሉ በጣም በብስጭት
ራሳቸውንም ለማጥፋት የመጀመሪያ ሙከራ ሲያደርጉ ነበር። እንደምታውቀው አጼ ቴዎድሮስ መጨረሻው በጣም በሚገርም ሁኔታ ራሱን አንቆ ከዚህ ዓለም እንደሞተ እናስታውሳለን። እንግዲህ ታሪክ እንደምለው ይህ ምኞት ለማሳካት አጼ ቴዎድሮስ ህዝባቸው ላይ ግፍ ሲያደርሱ እንደነበረ ታሪኩ ይናገራል። የየአካባቢዎቹን ገዢዎች በጉልበት ለማንበርከክ እጅና አንገት በማቁረጥ ያደረሱት መከራ ብዙ እንደነበረ ይናገራል። ከዚህም ደግሞ የገዛቸውም አይደለም ሌላውን ብሔር የገዛቸውን ወንድሙ ራሱ እየገደሉ ያኮላሹ እንደነበረ ታሪኩ ይናገራል። አሁን አጼ ቴዎድሮስ በአንዳንድ ወገን እንደ ንጉስ እንደ አንድ ጀግና ተወስዶ ይዘከራል። ግን ጀግና ሳይሆን በጣም የወረደና ህዝቡን እናቱን ጭካኔ የበዛበት አረመናዊ ተግባሩን በትግራይ በወሎ በኦሮሞ ማለት ነው በአንዳንድ ጎጃም ውስጥ የሚኖሩት በአርጎባ ባጋው እንደዛው ደግሞ ጎንደር ውስጥ የሚኖሩት በቅማንትም አንዳንድ በኦሮሞ ሸዋም ግፍ ሲያደርሱ እንደነበራቸው ይታወቃል። በጣም የሚገርመው አንዳንድ ታሪክ እንደሚሉት አጼ ቴዎድሮስ በብሔራቸው ኢትኒክ አይደንቲቲ ቅማንት እንደሆነ ይነገርላቸዋል። ግን በገዛቸው ወንድሙ ለራሱ በጣም አረመናዊ ጭካኔ የሚያከናውን ንጉስ እንደነበረ ይነገራል። እንግዲህ በመጨረሻው በዚህ የቴዎድሮስ የታሪክ ማስታወሻ እንደምል ከሆነ ቴዎድሮስ ወይም አጼ ቴዎድሮስ የሚባለው ሰውየው በጣም የሚገርም በመጨረሻቸው ለህዝባቸው እጅ አንሰጥም በሚል ሲሸነፉ ሽንፈታቸውን አለምንም ስሉ መጨረሻ ለእንግሊዝ እቺን ደብዳቤ ጽፎ ነበር ያሉ አባቶቼ በሰሩት ኃጢአት ምክንያት እግዚአብሔር ኃይላችን በአገሬ ላይ ለቆ እነሱ ጌታቸው ሆነው እኛ የእስራኤል ልጆች የነሱ አሽከሮች ሆነን አንኖርም። የመጨረሻ ስንብት የምነው በራሴ እጅ ነው የሚል ደብዳቤ ጽፎ ነው። ይህን ታሪክ አሁን የናፍጠኛ ስርዓት አንጋቢዎችና አላሚዎች አይናገሩም። አጼ ቴዎድሮስ መጨረሻው በራሱ እጅ ነው ራሱን አንቆ ከዚያ ዓለም ማሞቱን ታሪኩ የሚናገረው። በጣም የሚገርም ነገር አሁን አጼ ቴዎድሮስ እንደ አንድ ንጉስ ይዘከራል። በጣም የወረደና አረመናዊና በጣም ፈሪ። እንግዲህ ውድ ይህን ፕሮግራም የምታደምጡትና የገዳ ሚዲያ ተከታዮችና ወዳጆቹ እቺን ነገር ልብ በሉ። ሁለት ነገር ነበራቸው በአጼ ቴዎድሮስ በጣም ይነገራል በአንዳንድ ምሁራኖች። እነሱ ግን የሚደብቁት ነገር ማለት ነው። አንደኛ ጋሎች የሚሉት በዘመነ መሳፍንት የጎንደርን ቤተመንግስት በበላይነት ሲቆጣጠሩ ኦሮሞዎች ሲቆጣጠሩ ነበር። የጎንደርን ቤተመንግስት በበላይነት ሲቆጣጠሩ የነበሩ የእጃ ኦሮሞዎች የእጁ ኦሮሞዎችን ታውቃላችሁ። የእጁ ኦሮሞዎች ከቦረና እና ከባሬንቱ አንዱ ትልቅና ታላቅ ጎሳ እንደሆነ ታውቃላችሁ። የእጅ ኦሮሞዎቹን በእውናቸውን አይረሴ ታሪክ እንደነበራቸውና በዛን ጊዜ ስም ለማጥፋት ኦሮሞቹ የእጅ ኦሮሞዎች እስላም ነው ወይም ክርስቲያን ነው በሃይማኖት በመጋጨት እርስ በራሳቸው እንዲባሉ ሲያረጉና ሲያስገድሉ ሲያኮላሹ እንደነበር ይነገራል ማለት ነው። የጎንደር ቤተመንግስትን በበላይነት ሲቆጣጠሩ በዚሁ ክፍለ ዘመን ኦሮሞ እንደነበረና አሁን ጎንደር ራሱ የኦሮሞ ነው ብንል በጣም ነውር እንዳልሆነ ግንዛቤ ውስጥ ማስገባት ያስፈልጋል። ሁለተኛ ደግሞ ከዚሁ አንፃር ማስታወስ የሚያስፈልገው ትልቅ ጉዳይ አጼ ቴዎድሮስ የብሔረሰብ ወይም የዘር ፖለቲካን በግልጽ የተናገሩ የመጀመሪያው የኢትዮጵያ መሪ በመሆናቸው ነው። በጣም ብሔር ተኮር ፖለቲከኛ እንደነበሩና የገዛቸውን እናታቸውና አባታቸው ራሱ የሚገሉት አረመናዊ ተግባር ሲፈጽሙ የነበሩትና በጣም አረመኔ ሰው እንደሆነ የታሪክ ምህዳር ይገልጻል። እንግዲህ ከቴዎድሮስ ሞት በኋላ ወይም ከአጼ ቴዎድሮስ ሞት በኋላ ለ3 ዓመታት ጦርነታቸው ሲያካሂዱ ነበሩ። በተክለ ጊዮርጊስ ካሳ አማካኝነት ነበረ እና ባካሄዱት የስልጣን ትግል በኋላ
በአሸናፊዎቹ ውጤት ወይም የአጼ ዮሐንስ ካሳ ምርጫ እንደነበር ይታወቃል። ዮሐንስ እንግዲህ ከዚህ በኋላ ነው ስልጣኑን የያዙት። አጼ ዮሐንስ ከሀገር ውስጥም ከወሎ፣ ከጎጃም፣ ከጎንደር፣ ከሸዋም እንደዛም ደግሞ ከሀገር ውጭም ደግሞ ከጣሊያን፣ ከግብጾች እንደዛም ደግሞ በጣም ብዙ ጦርነት ሲያካሂዱ ከነበሩ ጋር ከሱዳን ወይም መሐዲሶች የሚባሉ ቡድን ነበረ። በዛን ጊዜ ከነሱ ጋር ሲዋጉ ብዙም ሳይቆዩ አጼ ዮሐንስ በመጨረሻቸው በሱዳን ወይም በመሐዲስቶች እጅ ወድቆ አንገታቸውን ተቆርጦ በሱዳን በኩል እንደተወሰዱና አንገታቸው ተወስዶ እንደነበረ ታሪኩ ይናገራል። ምኑ ነው እንደ አንድ ጀግና የሚያዘክረው የሚለው አንድ ጥያቄ ምልክት አርጋችሁ የዛሬውን ዝግጅት በዚሁ እናጠናቅቃለን። እስከመጨረሻ ከኛ ጋር ስለሆናችሁ በጣም እንወዳችኋለን። ዩቲዩባችን ከወደዳችሁና ከፈቀዳችሁት ሰብስክራይብ አድርጉ። እስከመጨረሻ ከኛ ጋር ስለሆናችሁ አሁንም በድጋሜ እናመሰግናችኋለን።